በኤፍቢ ነው የመጣው ልጁ። በቃ ደርባባማ ነው ማይቾክለት ስለ ሁሉ ነገር ትግስት ያለናል። አንዴ በኤፍቢ እንዴት ተዋወቃችሁ? ያ መጀመሪያ 20 ላይ እሱ ነው፣ ከዛ ተቀበልኩት። አንቺም 20 አልሽ? ኖ ለነገሩ ወልክስ እኔ የተወሰነ ነገር አልቾክልም ነበረ፣ እንደ ወንድም ነበር የተቀበልኩት። ልጁ የሚሆነው ሁኔታና በቃ ልጁ እንደ ጊዜ ልጆች አይደለም፣ የነቀዥቃዥ አይደለም። በቃ የተባረከ ነው ስለ ሁሉ ነገር ማለት ነው። የተባረከ ነው ማለት ማለትም ያው የተባረከ ነው ሲል የሆነ ደርባባምነት ነገር አለ አይደለም፣ ለንግግር ስለ ሁሉ ነገር ቀስ ብሎ በቃ ስለ ሁሉ ነገር በቃ ቀዝቀዝ ብሎ ወንድ ይባላል እንዴ? ይቅርታ ስለማላ ይባላል አላውቅም። ኤኒዌይስ ለሴት ነው ብዙ ጊዜ ደርባባ ነው። ምን መሰለህ ወንድ ልጅ የሚባለው ቆፍጣና ነው። ቆስጣናም ሲሆን የሆነ ሴት ልጅን ደርባባማ ሴት ነች እንደሚባል አባባል ነው ሊወስድ የቻልኩት ማለት ነው። ልጁማ ቆስጣናማ ነው። እንዴ የተረጋገነ ነው ማለት በቃ የተረጋጋ ምናምን ነው፣ ረጋ ያለ በቃ አሁን አምጥተሃል ውስጥ ይላል ሀሳብ ማለት ነው። አይቸኩልም ስለ ሁሉ ነገር አይቸኩልም። በቃ ማን የፍቅር ጥያቄ ያቀረበ? ራሱ ነው እሱ ነው። በምን ያህል ጊዜ ፍቅር ጥያቄ ያቀረበልሽ? ኮፒ ሊንክ አርጎ ከ6 ወር በኋላ። እውነትም አይቸኩልም። ይሄ ሰው በጣም ተረጋጋ ሰው ነው። እሺ እና የፍቅር ጥያቄ ሲያቀርብልሽ ምን አልሽው አንቺ? ያ የተወሰነ 1 ወር እንደ 2 ወር እንደሆነ በቃ አለ አይደለም እንትና አሪጌ አስቤ መልስልካለሁ ብዬ ከ2 ወር በኋላ እሺ እንቀጥላለን፣ ፈጣሪ ከኛ መሀል አይጥፋ አልኩትና ያችን ቃል ተናገርኩት። ፈጣሪ ከኛ መሀል አይጥፋ፣ ከኛ መሀል አይጥፋ አልኩት። ፈጣሪ ነው ፌስቡክ ላይ ያስገባችሁ። እኔ ዘንድሮ እንደው በቸርነቱ ያለ ነው እንጂ እኮ ወድመናል እንዳለ አንዴም በመበረቅ የምንመታ ይመስለኛል። እሺ አሁን ፈጣሪ ቆይ ወደዛ አንሄድም። አሁን ፌስቡክ ላይ እንደፈለግን እየተሞዳሞድን የተላላጥነውን ሁሉ ፈጣሪ ጋር እየመጣን አንተን አንልም። አሁን አንቺ ምን ተፈጠረ? ከ6 ወር በኋላ ፍቅር ጥያቄ ጠየቀሽ። ከዛ በኋላ አንቺ እሺ ያልሽው፣ ከዛ ምን ተፈጠረ? ከዛ የተፈጠረ ነገርማ ያው ኮፒ ሊንክ የዋልኩበት ውሎ ራሱ ጠዋት ተነስቶ ይደውል ነበረ። እሱም የደወለበትን ቴክስት መልስ ነበረ። በቃ ያለ አይደለም በጣም ደስ የሚል ፍቅር እንስጠጥ ነበረ። በተሰጠጠንበት ታይም ውስጥ በቃ ምንም ግጭት አይኖርም ማለት ነው። ግጭትም የምታወሩት ያው እኔ ስራ ላይ ቢዚ ስለመሆን ማታ የተወሰነ ሰዓት አወራለሁ። ከዛ ደግሞ በቃ ጠዋት በቃ ወይ ቦይስም ሆነ ወይ ቴክስትም ሆነ ነው እንጂ በስልክ ላይ ዘወትር 24 ሰዓት እናወራም። ያው ማታ ግን እስከ መተኛት የተወሰነ ሰዓት እናወራለን። ያ ምንድነው ልጁ በቃ አናል አይደለም የሚዘልቅ ሰው ሆኖ ነው የቀረበው። ገባክ? ያንን ነገር ሊናገር የቻልኩት ገባክ? የሆነ የሚቸኩል ሰው እና የማይቸኩል ሰው እንዱም ያስታውቃል። ይሄ ልጅ ስለ ሁሉ ነገር አይቸኩልም። ይሆናል አይደለም በቃ ከአንድ ሰው ጋር ተጽዕኖ የሚኖረ ከአንድ ሰው ጋር ተረጋግቶ የሚቀመጥ ሰው ነው ይሄ ሰው። እንደዛ ያለ ነገር ይከሰታል ብሎ ማታስብ ነው። እሺ ቪዲዮ ኮል ታወራላችሁ? አዎ በተደዋወልንበት ታይም በቪዲዮ ኮል ነው ምናወራ። ይሄ ቪዲዮ ኮል ግን በጣም እኔ ፍቅረኞች ቪዲዮ ኮል ካላወሩ ፍቅሩ እንዴት ነው? በአፍቃሪዎች ማህበር አይጸድቅም? ግራ የማያጋባኝ ነው። ሴቶች በቪዲዮ ኮል አታውሩ። እኔ ደከመኝ። ጓዶች አታውሩ። እስቲ ባልሽም ቢሆን በቪዲዮ ኮል እየተባለ ብዙ ችግር እየተፈጠረ ነው። ይህን ታውቂያለሽ? በቪዲዮ ኮል ወንዱ ሴቷን ያሰምጣል። መቼም መላሳችን እኛ እኮ ከባድ ነው እና ያሰምጣትና ሴቷን በቃ እሷ ሌላ ዓለም ላይ ልትሳፈፍ ትችላለች። የምታደርገውን አታውቅም። ከዛ በቃ አፈቅርሽ አይደለ ታፈቅሪኛል፣ በቃ እስቲ የለበሻትን ከሞቀሽ ወለቅ አረጊያት እስቲ በተለይ ከላይ የለበሻትን እጣላ ጥሩ እኮ ነው። ወለቅ ብታደርግ ደግሞ እንዴት እንደምታምር እያለ እያሳሳቀ ውሃ እያሳሳቀ ነው የሚወስደው እንደሚባለው እያሳሳቀ
እንደ እብድ ልብስሽን ያስወልቅሽና ከዛ ይቀርጽሽና ከዛ በኋላ ነገ ቴሌግራም ላይ ተፖሰትኩኝ፣ ኢሞ ላይ ተለቀቅኩኝ፣ ቪዲዮዬ እንትን ላይ ሊለቀቅብኝ ነው የሚል ሮሮና ዋይታ መስማት አንፈልግም። ተማሩ እስቲ። ሁሌ ልጅነት አለ እንዴ? እሺ ማውራቱን አውሩ። ቪዲዮ ኮል ቢቀርስ ለሴት ልጅ በጣም ትልቅ ጣጣ አለው። እኔ የብዙ ሰዎች ታሪክ ስለማለት ስለዚህ ይሄንን አንተን ሁለተኛ እንዳታረዩ አስምሬ ልነግርሽ። እዚህ ውስጥ የሚሰሙኝ ቪዲዮ ኮል አታውሩ ከወንድ ልጅ ጋር። ተቃጠልን እኮ ጎበዝ። ጨጓራ የተናጠል ባና እንደውም ይቅርታ ያርቅ። ማዳም ቅመሞች የምንባል ሂቶቻችን አንደኛ በቃ ስራ አላማ ላይ አይምሯችን ፎከስ ብናደርገው ደስተኛ ነን። ምን መሰለቅ እኔ አሁን እሱን ሳሊዝ እና እሱን አሁን ምን መሰለሽ አሁን እንመጣለን። አሁን ትመክሪያቸዋለሽ። አንቺ መጀመሪያ አሁን ያንቺን እንውጋሽ። ምን ተፈጠረ? ልጁ ምን አያደረገም? ከዛ በኋላ ተጣላችሁ? አሁን ምንድን ነው አንቺ የአንቺ ጥያቄ? የኔ ጥያቄ ያው ስለ ሁሉ ነገሮቹ እሱ ነው ያቀረበ። እሱ ባቀረበበት መሰረት ነው እኔ ይህኩ ነበረ ማለት ነው። ያው ሴት ልጅ እንደምትጠየቅ ጠየቀ ይሻልኩት። ከጠየቅን በኋላ ወደ 8 ወር እንደሆነ ቆየን በፍቅር መሀል ማለት ነው። ከ8 ወር በኋላ በቃ ይሄ ልጅ በራሱ ጊዜ ሆነ ያለረድም ሁሉ ነገር መቀነስ ጨረመረ። አንድ አይደለም ድሮ የሚሰጠውና አሁን የሚሰጠ ነገሮችን ሁሉ ነገር እየቀነሰ መጣ። ይሄ ነገር ወዴት እየተሄደ ነው? እንዴት ነው እየተሄዳለ ብዬ ከራሴ ጋር ማማከር ጀመርኩት። ከዛ በቃ አሁን በጭራሽ ማለት ነው እኔ ነኝ የሚከተለው። እሱ በጭራሽ እንኳን መደወል ቅርና ሲለምኑም ማስታወስም አሁን እኔ በሱ ፍቅር ላሆነ እኔ ነኝ እየተከተልኳለሁ። ከዛ ውስጥ እንዴት አድርጌ መውጣት ይችላለሁ? በአጭሩ ማለት ነው እኔ አሁን በሱ እኔ ነኝ በሱ ፍቅር ላይ ታይዤ አሁን ያለሁበት ቦታ ማለት ነው በቃ ውሃ ጀልባ በለው ማለት አሁን ያለሁበት ቦታ ማለት ነው በቃ ፊት ለፊት ሲሄድ እሱ ነው ይታየኛል። እሱን እየታየን ነው ምንም በቃ አይምሮ እሱ ብቻ ነው እያሰባለ። እንዴት ነው የሚያደርግሽ? እንዴት ነው ሌሊት ያባንንሻል? ምግብ አያስበላሽም? ፎቶውን አቅፈሽ ከእኔ ምን አተ ነው የሚለውን ዘፈን እየሰማሽ ነው? ምንድን እንዴት ነው ስ የሚያደርግሽ? እስቲ ንገሪኝ። የምር አሌክሲ ያው ዘፈን አልሰማም። እውነት እኔ ዘፈንም አልሰማም። ከልጅነትም ዘፈን አልሰማም። አሁንም ዘፈን አልሰማም። ይሆናል አይደለም መጀመሪያ ያወራኮቹ ነገሮቹን የሆነ አወራለሁ። እሱ ያወራውን ነገር እኔ ያወራሁት ነገር ብቻዬን አወራለሁ ማለት ነው። ከአይምሮ ጋር እሱ እንዳለ አስመስዬ አውራለሁ። ጌታን ነው ብላችሁ ምንድነው ስበናሽ ነው ማለት ቀንጨብ አድርገሽ አስቢ። ምክንያቱም አሁን መርፌውን ከመውጋታችን በፊት እንደው የተባባላችሁት ምንድን ነው ምትዩ? እስቲ ግጥምም ከሆነ በይልን እስቲ። በቃ ያለ አይደለም የኔ አባት ከአባትም ከእናትም ለይተኸኝ የልጅ